ዛሬ እንግዲህ በጣም ደስ ብሎኛል። ዩቲዩብ ተቀብሎኛል። ዛሬ ሞኒ ሆኛለሁ። በጣም ነው ደስ ያለኝ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። እንግዲህ ዛሬ ዩቲዩብ ተቀብሎኛል። ሞኒ ሆኛለሁ። እውነት እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። እኔ እዚህ ደርሳለሁ ብዬ አስቤም አላቅም። ያው መቼም ሰው ያስባል እግዚአብሔር ይፈጽማል። እና በጣም ነው ደስ ያለኝ። እግዚአብሔርን እንደተማላ ነበረ የጀመርኩት። እኔ እዚህ ደርሳለሁ ብዬ ሳይሆን በቃ ዝም ብዬ ነበረ ከፈትኩት። ከዛን ያው እንደዚህ ማለት ስለ ዩቲዩብ ህጎች ምናምን እኔ ብዙ ጊዜ አላቅም ነበረ። ዝም ብዬ ያገኘሁትን ፖስት ነበረ። ከዛም በኋላ እንደዛ ልታይ ምናምን ሲለኝ ተውኩት። ቻናሉ ከተከፈተ አመት ሆኖታል ይመስለኛል። አመት ራሱ አልፎታል። ከዛም በኋላ ትቼው ስንት ወር እንደሆነ አላውቅም፣ ብቻ ትቼው ነበረ። ከዛም የሆነ መዝሙር አንድ ጊዜ ለቀኩ። ስለቅ ሾርት ነበረ ባራር ሲወጣልኝ ከዛ ማለት ነው በቃ ደስ አለኝና እንዴ ለምንድን ነው የማልሰራበት ምናምን ብዬ ከዛ በቃ ሾርት ዝም ብዬ መልቀቅ ጀመርኩ። ስለቅ ማለት ነው የሆነ ዩቲዩበር አለች የሆነች ልጅ እና እንደውም በሷ ምክንያት ነው እንደዚህ እንድሰራ ራሱ ያደረገኝ ማለት ነው። እና ያው ስሙን አላውቀውም፣ እዚሁ ሚዲያ ላይ ነው የማውቃት ነው። በሷ ምክንያት የሆነ እሷ ቤት ገብቼ ከዛም በኋላ እዚህ ደረስኩ ማለት ነው። እና በዛች ልጅ ምክንያት ያው አሁን ላይ እዚህ ደረስኩ ማለት ነው፣ በሷ ምክንያት። መጀመሪያም ግን መዝሙር ለቅቄ በዛ ነው። ከዛን ደግሞ በሷ ልጅ ምክንያት እዚህ ደረስኩ። ከባድ ነበር እውነት። ዩቲዩብ እንደዚህ ቀላል አይደለም። እውነት ቀላል ይመስላል ግን ከባድ ነው። በተለይ ህጉን በደንብ ማወቅ አለብን። ሁለተኛ ደግሞ ሰብስክራይብ አለ። ከዛ ደግሞ ዋናው ሰዓቱ አለ እና ይሄን ራሱ መሙላት በጣም በቃ ትልቅ ፈተና ነው። ከዛም በኋላ ይሄን ሁሉ አልፋችሁ ራሱ ይቀበለኛል አይቀበለኝም፣ ይሄ ራሱ በጣም ትልቅ ፈተና ነው። እንደምን ልበላችሁ፣ ትምህርት ቤት ተምራችሁ ውጤት ይመጣ ይሆን አይመጣ ይሆን ትጨነቁ የለም፣ ልክ እንደዛ ማለት ነው። ምንም ልዩነት የለውም። እና እግዚአብሔር ይመስገን ዛሬ ለዚህ በቅቻለሁ። በጣም ነው ደስ ያለኝ። እኔ በርግጥ አሁን ሰዓቱን ከሞላው በኋላ ብዙም እንትን አላልኩትም ማለት ለሞኙ መሆኑ ብዙም ያኔ ውስጤ አልፈራም። በጣም ውስጤ የፈራው ምን እንደሆነ ታውቃላችሁ? ሰዓቱና ሰብስክራይቡን ለመሙላት በቃ በጣም ተጣድፌ ነበረ ከመላችሁ በላይ ማለት ነው። ግን አሁን ላይ እግዚአብሔር ይመስገን ሁሉ ነገር በቃ እንደምፈልገው ሆኖልኛል። መጨረሻውን ያሳምርልኝ፣ እናንተ መጨረሻውን ያሳምርልሽ በሉኝ። ምክንያቱም መጀመሪያ ሳይሆን መጨረሻው ሲያምር ነው ደስ የሚለው። እና አሁን ደግሞ ሰርቼበት የተቸገሩም ሆነ በቃ በጣም ብዙ ነገር እሰራበታለሁ ብዬ አስቤያለሁ። እንግዲህ ወደፊት ቻናልን ካደገ እናንተን ካበረታታችሁኝ ብዙ ነገር እሰራበታለሁ። ብቻ ያው እግዚአብሔር የልቤን ያውቃል። ሁሉ ነገር አውጥታችሁ አትናገሩት እና እግዚአብሔር የልቤን መሻት ይሙላልኝ ነው የምለው። እና እናንተም በጸሎታችሁ ሁላችሁም አስቡኝ፣ ሁላችሁም መጨረሻሽን ያሳምርልሽ በሉኝ። ያው ከመጀመሪያው ልክ መጨረሻው ሲያምር ነውና ደስ የሚለው። መጨረሻሽን ያሳምርልሽ በሉኝ። በእርግጥ ዛሬ እንግዲህ ኬክ ምናምን ነገር ነበር አዘጋጅቼ መቅረብ የነበረብኝ፣ ግን ታውቃላችሁ አልተመቻቸልኝም። አለመች ብሎኝ ነው፣ ለዛ ነው እንጂ ጀመር አላሰብኩትም ነበር። ማለት ያው አንዳንድ ጊዜ ሁሉ ነገር ድንገት ይሆንባችሁ የለም፣ ልክ እንደዛ ስለሆነብኝ ነው። እና እንግዲህ እስኪ እግዚአብሔር ከፈቀደ ወደፊት ያው አሁን ብቻ አይደለም ወደፊት ገና ብዙ የሚቀረኛል። ገና አሁን ተጀመረ እንጂ አላለቀም። ገና ወደፊት በጣም ብዙ ነገር የሚጠብቀኛል። ይሄንንም አልፈዋለሁ ከእግዚአብሔር ጋራ፣ ዋናውንም አልፌዋለሁ። ወደፊትም እንግዲህ ከእግዚአብሔር ጋር ሁሉ ነገር ይስተካከልልኛል ብዬ አስባለሁ። እና ውዶቼ ማስታወቂያ እያያችሁልኝ አበረታቱኝ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እና ያው አሁን ተጀመረ እንጂ አለቀ አይደለም። ገና ወደፊት በጣም ብዙ ነገር አለ። ቀላል አይደለም። እና ሞኒ መሆን እንደዚህ ቀላል አይደለም፣ በጣም ከባድ ነው። አንዴ ሰዓቱን ሞልቼ ሰብስክራይብ ሞልቼ አንዴ በቃ ከዛም በኋላ እገለገላለሁ አርፋለሁ እንላለን። ግን ሞኒ ከሆነ በኋላ ግን በጣም ብዙ ፈተና አለ። አንደኛ ቪዲዮ በየጊዜው መልቀቅ አለብን።
ማስታወቂያ መታየት አለበት፣ ቪዲዮ መታየት አለበት። ይሄ ካልሆነ ደግሞ በጣም አስቸጋሪ ነው ታውቃላችሁ፣ አይቆጥርም። ግዴታ ማስታወቂያ መታየት አለበት። ሁለተኛ ደግሞ በቃ ቪዲዮ በየጊዜው መልቀቅ ደግሞ አይዲያ አይኖርም ታውቃላችሁ፣ አይዲያ አይኖርም። በተለይ ሰው ቤት የምንሰራ ልጆች ምግብ የምትሰሩት ምግብ ትለቃላችሁ፣ ግን ምግብ የማይሰሩ ልጆች እንደዚህ ቤት ውስጥ ካሜራ የማይፈቀድላቸው ልጆች ቴታ መጥታል ቴታ መተውስ ቪዲዮ ይፖስታሉ። በሰው ደግሞ እንዳይሰራ ታውቃላችሁ፣ ዩቲዩብ አይፈልግም፣ የሰው ቪዲዮ አይፈልግም። በጣም ችግር ነውና እንደውም ሞኒ ከሆንን በኋላ ነው ችግሩ እንጂ ሰዓትና ሰብስክራይብ ይዘን ጊዜ ቀላል እፊት አሁን ላይቭ እንገባለን፣ ቪዲዮ ካለ ቪዲዮ ይለቀቃል፣ ቪዲዮ ከሌለ ምንም ችግር የለውም። አሁን ላይ ግን እንደዛ አይደለም። ቪዲዮ መለቀቅ አለበት፣ ማስታወቂያ መታየት አለበት። እንደውም ከላይ ቪዲዮ የበለጠ ማለት ነው ቪዲዮ እንዲለቀቅ ነው የሚፈለገው እና ይሄ አለ። በዛ ላይ ደግሞ አይዲያ የሌለው አሁን ሰው ቴታ መቶ ቪዲዮ ይለቃል እና በጣም ችግር ነው ሞኒ መሆን ራሱ ማለት ነው። ያው ቢሆንም ግን እንግዲህ እግዚአብሔር ይመስገን እንደዚህ በራሳችን እየተታየን እንደጋግ ታውቃላችሁ። እንግዲህ ይሄ ስራ ትንሽ ያስቸግራል። አንድ የቪዲዮ በራር እስከሚወጣ ድረስ በጣም ትዕግስት ይፈትናል። ያው ቢሆንም እንግዲህ ታግሰን አንዴ ያው በራር እስከሚወጣልን እሱም ሼር እስከሚያደርግልን ድረስ እንታገሳለን። እስከዛው ግን በራሳችን እንደጋገፍ ላለሁ። ያው ሰዓታችሁም ያልሞላችሁ አይዛችሁ ትሞላላችሁ፣ ትዕግስት አድርጉ። እናንተንም ለዚህ ቀን ያብቃችሁ እላለሁ። በተረፈ ሁላችሁንም አመሰግናለሁ፣ ከልብ አመሰግናለሁ። ያጫወታችሁ ልጆች በቃ ብዙ ነገር እና ሁላችሁንም ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ላይክም ሰብስክራይብም እያደረጋችሁ አበረታቱኝ፣ እንዲሁም ማስታወቂያ እዩልኝ እላችኋለሁ። በተረፈ እንግዲህን ሁላችንም እንጠንክር፣ በራሳችን አብረን እንደግ። እንደነገርኳችሁ ቪዲዮአችን በራር እስከሚወጣ ድረስ ሁላችንም በራሳችን እንተጋገዝ እላለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ዛሬ በጣም ብቻ እግዚአብሔር ይመስገን ለዚህ ቀን ስላደረሰኝ በጣም ነው የማመሰግነው። እግዚአብሔር አመሰግናለሁ። በተረፈ ደግሞ እናንተንም ከልብ አመሰግናለሁ እና ሁላችሁም መጨረሻችን ያሳመረልሽ በሉኝ። መጨረሻው እንደነገርኳችሁ መጨረሻው ያማረ ሲሆን ነው ደስ የሚለው እና መጨረሻውን ያማረ ያርግልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም የስራ ሳምንት ያርግላችሁ።